የፈታችኝ እሷ ነች አለ። ይሄኔ ብዙነህ መደወል ነበረብህ። እሷ አንተን ስትጠብቅ በቁማ ልትቃጠል ነበር። ሁሉም ስላለፈው ብዙ ካወሩ በኋላ ራሄል እኔ በእናንተ ፍቅር ቀናሁ፣ እውነቴን ነው፣ ሁለታችሁ መንፈሳችሁ ተሳስሯል አለች። እንዲህ ብለን ነበር ክፍል 2 ያቆምን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ፍቅር ሲፈርድ ክፍል 3 ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እንድታበረታቱኝ ጠይቃለሁ። መልካም፣ ወደ ክፍል 3 እናልፋለን። ክፍል 3 ፍቅር ሲፈርድ ልብ አንጠልጣይ የፍቅር ታሪክ አስተማሪ። ፍቅር እንደገና የበላይነቱ አሳየ። ብዙነህ ወደ ቤቱ ሲመለስ ራሄል እዛው ከነ ልዑል ጋር ሰነበተች። ልዑል ሳራን የቅሙን ያህል ይክሳት ጀመር። በአልጋ እድሜዋ የአብራኩን ክፋይ በሆዷ ተሸክማ የገፋትን እናትና እህቱን ከልቧ ወጣቸው። ከቀናት በኋላ ግን ራሄል የምታሳየው አክት ለሳራ አልጥምሽ አላት። ይባስ ብላ አንድ ቀን ሳራ ልጇን አስከትባ ስትመለስ እርቃን ገላቸውን ሆነው ልዑል ላይ ተኝታበታለች። ሳራ የሰው ቤት የገባች መስሏት አይኗን ማመን አልቻለችም። ሳራ ልጇን እንዳቀፈች አዞራት። የዓመታት ፍቅሯ አልፎም የልጇ አባት አጋጣሚ ያስተዋወቀን ካላት ሴት ጋር አንሶላ ሲጋፈፍ ከማየት በላይ ምን ሞት አለ? ራሷን ለማረጋጋት እንደምንም ተቀመጠች። ይህኔ የክትባቱ መርፌ ምቾት የነሳው ሕፃን ቤቱን በለቅሶ አወከው። በዚህ ጊዜ ራሄል ድንግጥ ብላ ተነሳችና እንደ መሸማቀቃለችና ልብሷን ቶሎ ለበሰች። ልዑልም በፍጥነት አልጋ ልብሱን አለበሰችው። ሳራም ከድርጊቷ ማስመሰሏ አበሳጫትና ቀስቅሽው አለቻት ጮህ ብላ። ልዑልም የሕፃኑ ጩኸት ከሳራ ጩኸት ተደምሮ አባነነው። አይኑን አያሽም ወደ ሳራ ዞሮ የኔ ውድ ሳላካሂድሽ እስከ አስከትበሽ መጣሽ ብቻ እንዳትይኝ አለ። ሳራም ብሶቷ እየተባባሰና እንባዋ ቃል አላስወጣት እያላት ተመለከተችው። ደንግጦ ከተኛችበት እየተነሳ ምን ሆነሻል ማር? እያለቀሽ እኮ ነው። ቤቢና ዳና ደህና አይደለም? እስቲ ንገሪኝ፣ ምንድነው የተፈጠረው? አለ ግራ ተጋብቶ። ይሄኔ ሳራ ንዴቷ ጣሪያ ነካ። በቃ ቢያንስ ደንገጥ በል እስቲ ልዑል፣ በአንተ ምክንያት ህልሜም እውኔም መካን ችግር ተዛምዶኝ በአንተ ምክንያት ሀገር ለቀኩ። አንተ ማለት ስትፈልግ ህይወቴ ውስጥ ትገባና ስትፈልግ ወጥተህ እንዳሻህ ትፈነጫለህ። አሁን ግን በቃ መተውን አቁም። እውነት እልሃለሁ ልጅም ማሳደግ አይከብደኝም። ይበልጥ ግራ ገባው። ፍቅር ምን ሆነሻል? ምንም የምትይው አልገባኝም። ተረጋጊና እስቲ አውሪኝ አለ። ሳራም ሕፃኑን አልጋው ላይ ወርውራ ልዑልን በጥፊ ያለችውና በቃ ምስኪን ከምትላት ሴት ጋር የገዛ አልጋዬ ላይ ብላ ተናግራ ሳትጨርስ ራሄል ራሄልን እያየች አረ እንደምታስቢ አይደለም እውነቴን ነው ስትል አንቺ ውጭልኝ ብላ ጉሮሯን አነቀቻት። ልዑልም እንደምንም ማስለቀቋት። ሳራ ምንም ሆነሻል? እባክሽ ፍቅር ተረጋጊ እስቲ። ምንም አልገባኝም እኮ የኔ እናት። ሲጀመር እሷን ብፈልግ እዚህ ምን አስመጣኝ? እሷ እኮ ንጹህ እህቴ ናት አለ። ሳራም ለዛ ነው እኔ ስወጣ ጠብቃችሁ እርቃናችሁን ተጣብቃችሁ ያገኘዋችሁ አለች። ልዑልም በሚስቱ አስተሳሰብ ተበሳጭቶ እኔ መቼ ነው ልብስ ለብሼ ተኝቼ የማውቀው? ሙቀት እንደማልወድ ታውቂያለሽ። እሷ አጠገቤ መተኛቷንም አላየው። ቆይ እንዴት ጠረጠርሽኝ? አለና
ወለሉ ላይ ራሱን ይዞ ቁጭ አለ። ልዑል ባልፈጸመው ወንጀል መከሰሱ አናዶታል። ሳራ እናቱ ያለቻትን አስታወሰች። ልዑል መናደዱ ያለበትም። ስለዚህም ቶሎ ብላ ባይወጣላትም ራሄል የጠነሰሰችው ስራ እንዳለ ቢገባትም ልዑልን ማረጋጋትና እሺ በቃ ይቅርታ ስለምወድህ እኮ ነው ማለት ጀመረች። ከተረጋጉ በኋላ ራሄል ወጣ ብዬ ልምጣ ብላ ወጣች። ይሄኔ ሳራ የኔ ውድ ራሄል ልታጣላን ትፈልጋለች። እኔ ስገባ እኮ አለቅ ላይ ተለጥፋ ነው ያገኘኋት አለች ስክን ባለ ድምጿ። ልዑልም ሳሪቲ ማንም እንደሌላት ነግሬሻለሁ። እንዴት ሰው ምንም ሳይኖረው ውጡ ከቤቴ ይባላል? ሲቀጥል ደግሞ እሷ ብትፈልግ እንኳ እኔ እንዴት እንደዛ አደርጋለሁ? ለምን ትጠረጥርኛለች? ሲል ሳራን ለማግባባት ሞከረ። ሳራም ይሁን ብላ ተቀበለችና ኑሮ ቀጠለ። ልዑል ለልጃቸው ሞግዚት ቀጠረ። ከመጀመሪያው የተሻለ ቤትም ተከራዩ። አባቱንም በስልክ ከሳራ ጋር አስተዋወቀቻቸው። ሳራም የሕግ ትምህርት መማር ጀመረች። ራሄልም ትንሽ ቀን ልቀመጥና አዲስ አበባ ሄዳለሁ ስትል ሳራን ሸነገለቻት። ከሐረር ጎረቤቶቿ ጋር ደስተኛ ሕይወት መኖር ጀመረች። ልዑልም ሚስቱንና ልጆችን በፍቅር መንከባከቡን ቀጠለ። ወራት ተቆጠሩ። የልጃቸውን ልደት ለማክበርና በዛውም ቀለበት ለማድረግ ዝግጅት ጀመሩ። አንድ ቀን ታዲያ ሳራ ከትምህርት ቤት ተመልሳ ልጁን ጡት ስታጠባ የልጇ ሞግዚት አንድ የተጣጠፈ ወረቀት ሰጠቻት። ልጅቷ እስክተኛ ተቀብላት አስቀመጠችውና ልጇን አስተኝታ ማንበብ ጀመረች። ይቅርታ ሳራ፣ ይህን ባንቺ ላይ ማድረግ ክፉ ኃጢአት፣ ግን ከልቤ ይቅርታ ጠይቅሻለሁ። ልዑልም ይህን ፈልጎ ሳይሆን እኔ ገፋቸው ነው። ማለቴ በቃ እርጉዝ ነኝ፣ ከባልሽ የ3 ወር እርጉዝ ነኝ። በዚህም ስራዬ አፍሬ ነው ከቤታችሁ የወጣሁት ይላል። ሳራ በህልሟ መስሏት ወረቀቱን ስትገላብጠው የራሄል እርግዝና ማረጋገጫ ወረቀት መሆኑን አስተዋለች። ይህን የተጣደፈች መሳቢያውን ከፍታ ብዙ መድኃኒቶችን አወጣችና ከእንግዲህ አላለቅስም አለችው ለራሷ። ከዛም ኪኒኖችን በአንድ ብርጭቆ ውሃ በጥብጣ ጨለጠችው። ከዛ በኋላ ራሷን አስታውቅም ተዘለፍልፋ ወደቀች። በአፏ አረፋ ተደፍቅ ጀመር። በዚህ ቅጽበት ልዑል በር ከፍቶ ገባ። ሳራ ወድቃለች። አይኖቿን ማመን አቃተው። ከፍተኛ ራስ ምታት ለቀቀበት። ልዑል ሳራን ሲያይ ራስ ምታቱ አይሎ ተዝለፍልፎ ወደቀ። ይህኔ የህፃኗ ሞግዚት ልብስ አስጥታ እየተመለሰች ኖሮ ስትገባ ባል ለብቻ ሚስት ለብቻ ተዘራዋል። ደንግጣ እየሮጠች በመውጣት እሪታዋን አቀለጠችው። ሁሉም ሰው ተሰበሰበ። በእውነት ላያቸው እንባ ያስፈስሳሉ። ፈጣን አምቡላንስ ተጠራና ሁለቱም አፋፍሰው ወደ ሐኪም ቤት ወሰዷቸው። ድንገተኛ ክፍል ገብተው ሁለቱም ሕክምናቸውን ጀመሩ። ሳራ በመድኃኒት የተመረዘውን ጨጓራውን በፍጥነት አጠቧት። ከ2 ቀን በኋላ ነፍስ ዘራች። በሳምንቷ በደንብ ድና ከሆስፒታል ወጣች። ልዑል ግን በቀላሉ የሚሻለው ነገር አልነበረም። ወደ አዲስ አበባ ተልኮ እንዲታከም ተወሰነ። ሳራም ልዑል ምንም እንኳ ቢያሳዝናት ልታስታመው ቀርቶ ልታየው ፍቃደኛ አልሆነችም። ልዑልና በትዝታዋ ስነቃ ልጇን ይዛ ወደ ባህር ዳር ተሰደደች። እዛ እንደደረሰች ማረፊያ ሆቴል ተከራየች። በሁለተኛዋ ቀን በአጋጣሚ ግን የድሮ ጓደኛዋ የነበረችውን ቤቲን አገኘቻት። ያለ ቀጠሮ መገናኘት ማለት ይህ ነው። ኤልሳ የባህር ዳር
ዩኒቨርሲቲ የመጨረሻ ዓመት ተማሪ ናት። ያኔም አጋጣሚው ቅዳሜ ስለነበር ነው ከግቢ የወጡት። ወደ አንድ ካፌ በመሄድ ተቀመጡ። ቤቲ ሳራን ወልዳና ተጎሳቅሏ ስታያት አለቀሰች። ያኔ ልጅ እያሉም በሷ ቅናት ከልዑል ጋር ልታለያያት የነበረው ቆጫት። ሳራን በውስጧ ያፈነችውን ሁሉ ብሶት ነገረቻት። ቤቲ ይበልጥ ለሳራ አለቀሰች። አገኝሻለሁ ብዬ አላሰብኩም ነበር። ስለገጠመሽ ችግርና ስለ ሁሉም ነገር በጣም አዝኛለሁ። ግን ሳሪቲ ልዑልን ትተሽው መምጣት አልነበረብሽም አለቻት። እንባዋን በሶፍት ለማድረቅ እየጣረች እኔ ዓመት ያልሞላው ልጅ ለማን እጥለዋለሁ ብዬ እንጂ መኖር ተስፋ ከመነመነ ቆየ። ምድር ላይ ያለኝ ብቸኛ ሀብትና ተስፋ ልዑል ነበር። እሱም ከዳኝ። ይባስ ብሎ ከሌላ ልጅ አለች። ቁጭትና ተስፋ ማጣት እየታየባት ሳራ ከአንቺ ባላቅም ልዑል ከልቡ ያፈቅርሻል። እመኚኝ፣ በፍቅር የሚቀነው ጠላት ሰይጣን ነው። መሀላችሁ የገባው ባክሽ አንድ ነገር ቢሆን እድሜ ዘመንሽን ትጸጸቻለሽ ስትል ተማጸነቻት። ሳራ ግን ከራሄል ጋር እርቃን ገላቸውን ያገኘቻቸውን አጋጣሚና የእርግዝና ማረጋገጫ ወረቀት እያሰበች አሻፈረኛለች። ይባስ ብላም እሱን ለመርሳት መጣር ጀመረች። ቤትም ቤት አፈላልጋ ተከራየችላት። ትምህርት ሳይኖራትም እየመጣች ታስተዳድራታለች። ያለቻት ገንዘብ እስክታልቅ ድረስ ሀረርን መልቀቋ ምንም አልመሰላትም ነበር። ከዛ ግን ኑሮ መክበድ ጀመረ። ስራ ፍለጋ ደላላ ከደላላ ተንከራተተች። ግን ልጇን እያዩ ምን ልትሰሪልን እያሉ ያባሯታል። በዚህም ስራ ማግኘት አልቻለችም። ህይወት ከበዳት። ይህን የተመለከተችው ቤቲ ትምህርቷን አስፈቅዳ ልዑልን ለማግኘት ሀረር ሄደች። ሀረር ደርሳ ስትጠይቅ አዲስ አበባ ጥቁር አንበሳ ሆስፒታል መተኛቱን ሰማች። ጊዜ ሳታጠፋም ወደ ጥቁር አንበሳ ሆስፒታል አመራች። ስትደርስ የተኛበትን የአልጋ ክፍል ነገሯትና ቀጥታ ገባች። ሁለት ሴቶች በክፍሉ ውስጥ ነበሩ። ልዑል ግሉኮስ ተሰክቶለት ተኝቷል። ራሱን ከሳተበት አልነቃም። ስታየው እንባዋ ቁልቁል ወረደ። ይሄኔ አንዷ ሴት የኔ ልጅ አታልቅሽ፣ ልዑል ምንሽ ነው ስትል ጠየቀቻት። ቤቲም ጓደኛዬ ነው ስትል መለሰች። ይሄኔ እኔ እናቱ ነኝ። ልጅ እንዲሆን ያደረገችውን ሴት ታውቂያታለሽ አለቻትና መልስ ስትጠብቅ ባታውቂያት ነው የሚሻለው። አንቺ እርጉም ምንም የማያውቅ ልጄን ምናምን አስነክታ ልትነጥቀኝ። ሴትየዋ ማልቀስ ጀመረች። ቤትም እና አሁን አልተሻለውም ስትል ጠየቀቻት። የልዑል እናትም እንባዋን በቀሚሷ ጫፍ እየጠረገች ነገ ወደ አሜሪካ በረራ አለው፣ ታክሞ እዛው ከአባቱ ጋር ይኖራል፣ ከዛች መተተኛም ይገላገላል ስትል ቤቲ ልቧ ስንጥቅ አለ። በችግር እየማቀቀች ያለችው ሳራን በህሊናዋ እየሳለች ከልቧ ለቀሰች። አለመንቃቱ ደግሞ ይባስ አወሳሰበው። ልዑል ለሕክምና ወደ አሜሪካ ሲሄድ ቤቲም ሸኝተው ተመልሳ ባህር ዳር ሄደች። ለሳራም የሆነውን እያለቀሰች ነገረቻት። ሳራም ልዑልን እስከ መጨረሻው እንደማታየው ስታረጋግጥ ሰማይ የተደፋባት መሰላት። ቤቲን አልቅሳ ስራ እንድታስገባት ለመነቻት። ቤቲም በሐዘን ለተጎሳቆለች ሴት ስራ መፈለግ ቀላል እርዳታ ነበርና በባህር ዳር ማርያም ቤተ ክርስቲያን ለሚያገለግሉ አባት ነገረቻቸው። ቄሱም በነጋታው ለቤቱ
ለቤቱ ደውለው የነፍስ ልጃቸው የሆኑ አንዲት እናት ልጃቸው ሁሉ ውጭ ስለሚኖሩና ባላቸው ከሞት ስለቆዩ ከብቸኝነት የምትገላገላቸውን ሳራን በደስታ አብራቸው እንድትኖር መፍቀዳቸውን ነገሯት። ሳራም ከሴትየዋ ጋር መኖር ጀመረች። ሳራ በዚህ እድሜዋ ስቃይን ማሳለፏና ለፍቅር ስትል ለራሷ መስዋዕት ማቅረቧ እማማን ከልባቸው እንዲወዷት አደረገ። ቤቲም ትምህርቷን መማር ቀጠለች። ሳራ እማማን እንደ እናት ነው የምታያቸው። እሳቸውም ሳራን ከነ ልጇ እንደ ልጅ ፍቅር ይሰጧታል። ቀናት ለሳምንታት፣ ሳምንታት ደግሞ ለወራት ተራቸውን አስረከቡ። ሳራ ልጇ ድክ ማለት ጀምሮላታል። እማማም የሳራን ልጅ በአምላክ አሉት። በአምላክ ለልዑልን እንደሚመስል ያየው ሰው ሁሉ ይነግራል። ለዚህም ነው ሳራ ልጇን ባየች ቁጥር በትዝታ ልዑል ጋር የምትነጉደው። እማማ ሳራን የሕግ ትምህርት እንድትማር ግፊት አደረጉባት። ሳራም ሕግ ሳልማር ፍርድ መስጠት አልፈልጋለሁ፣ ቅድሚያ እንጀራ እናቴን እገላታለሁ ስትል እማማ ተቆጥተው ክርስቶስ የሞተው ለኃጢአተኞች መሆኑን አትርሺ፣ የበደሉን ይቅር ማለት የጠሉን መውደድ ትልቅነት ነው፣ ነገ ዓላማሽን አሳክተሽ ማየት በራሱ ለጠላቶችሽ ሞት ነው ብለው መከሯት። ሳራ እናት በማግኘቷ ለፈጠራት ምስጋና አቀረበች። ሕይወት ቀጠለ። ሳራም እየቆየች ልዑልን ትረሳዋለች ሲባል ጭርሱን ከሱ ውጭ ማሰብ ተሳናት። ይሄኔ ቤቲ ለእረፍት ስትመጣ ጠብቃ አዲስ አበባ ሄደው የልዑልን ሁኔታ ከቤተሰቦቹ መስማት እንደምትፈልግ ነገረቻት። ቤቲም ተስማምታ ሄዱ። ከዛም አዲስ አበባ እንደደረሱ ሳራ እንደ ሀሳብ መጣላት። ራሷን ቀይራ እነ ልዑል ቤት ገብታ እናትየው ለቤቲ ስለ ልዑል ሲያወሩ መስማት ፈለገች። ከዛም ቤቲ ጋር ተመካክረው ሳራ አይኗን ሲቀረው ሙሉ አካሏን ሸፍና የእስልምና እምነት ተከታዮች የሚለብሱትን ጀልባብያ ለበሰች። ስሟም ልክ ደርሰው ሲያንኳኩ የልዑል እህት በር ከፈተችና ለቤቲ ሞቅ ያለ ሰላምታ ሰጠቻት። ሳራንም ጨብጣት ግቡ አለቻቸው። ልክ ገብተው ወደ ሳሎን ለመዝለቅ ጫማቸውን እያወለቁ እያለ እኔማ እኮ እንደ ሰይጣን ለመለያየት ያልፈጠርኩት ነገር የለም፣ በመጨረሻ እንዴት ሊሳካ ካካካ ቀላል፣ አንቺንም አንከራተትኩሽ። የሁለት ሴቶች ቃለ ምልልስ ነው። አንዷ የልዑል እናት ስትሆን አንዷ ደግሞ ለሳራ ድምጿ አዲስ አልሆነባትም። እየኖርን እያለ ያለውማ ራቁቴን ደረቱ ላይ ተኝቼ እያለ እሷ ስትገባ እሱ ነቅቶ አሁን በጥፊ አጮለኝ ስል እሷ ጎትታ እያለች አልገባች መሰለሽ አለች። አሁን ሳራ አረጋገጠች። ይሄ ድምፅ የራሄል ነው። ሰውነቷ ተንቀጠቀጠ። ይሄኔ ግቡ እንጂ አለችና የልዑል እህት ቀድማቸው ገብታ ማሚ ቤቲ ናት የልዑል ጓደኛ አለች። የልዑል እናትም ተነስታ ሰላም አለቻት። ቤቲም ፈገግ ብላ ሶፋ ትበላለች አለች ወደ ሳራ እያየች። ሳራ ግን ሶፋው ላይ እግሯን ሰቅላ የተቀመጠችውን ራሄል እያየች ፈዛ ቀረች። ይሄኔ ቤቲ ሶፋ ልዑል ብዬ ያጫወትኩሽ ልጅ እናት ናት ሰላም በያት አለች። እየተርበተበተች ሳራ እንደምንም ቀልቧን ሰብስባ እሺ ብላ እጇን ለልዑልና እናት ዘረጋች። ተቀምጠ ማውራት ቀጠሉ። ልዑል እንዴት ሆነ አለች ቤቲ። ፈጣሪ ይመስገን ድኖ ከአባቱ ጋር ሀገር እየጎበኘ ነው አለች ሳራ እንባዋ ቢመጣም እንደምንም ብላ ተቆጣጠረችው። ደስ የሚል ዜና ነው የልዑል እናት አለች።
ቤቲ እሷ ሳራን ብትሆን ምን እንደምትሆን አያሰበች። ቀጥላ ምና መች ይመለሳል ጠየቀች። ኧረ አይመለስም። በነገርሽ ላይ እሷ የልዑል ሚስት ናት፣ ነፍሰ ጡር ነች። ቀኗ ሲደርስ እዛው ሄዳ ትወልድና አብረው ይኖራሉ። ከዛ ሳራ ይሄንን መቋቋም አልቻለችም። ቤቲ እንሂድ ብላ ተነሳች። ቤቲም ደንግጣ እንሂድ እንዴ ለካስ ሰው ይጠብቀናል ብላ ሳራን ተከተለቻት። ተያይዞ ሲወጡ ሳራ እንደ እብድ ያረጋት ነበር። የልዑል እናት አንድ ነገር ጠርጥረው እስቲ ብቅ ብለሽያቸው ልዕልና አለች ልጇን። ልዕልናም ተከትላ ስታያቸው ሳራ እመኚ ቤቲ እነዚህን አውሬዎች እጨርሳቸዋለሁ ብላ ፊቷን እየሸፈነችበት ልብስ ስታወልቅ ተመለከተቻት። ሳራ እንደነበረችም ለእናቷ አውርጣ ነገረቻት። የልዑል እናትም ከት ብላ በመሳቅ እርሟን አወጣች። በይኝ አለች። ሳራ ባህር ዳር ልትመለስ ወሰነች። ቤቲ ምንም ማድረግ ስላልቻለች ወደ ባህር ዳር ተመለሰች። ሳራ ግን በቅርብ ርቀት ሆና ራሄልን መከታተል ጀመረች። ዳግም ህይወቷን ታመሰቃቀል መጠጣትና ማጨስ ጀመረች። ታዲያ አንድ ቀን ሳራ መጠጥ ጠጥታ ሞቅ ብሏት አስፓልት ዳር ላይ ወክ ታደርጋለች። የጨረቃዋ ድምቀት ከአስፓልቱ ዳር ፓውዛ ጋር ተደምሮ ምሽቱ ቀን መስሏል። ይሄኔ ራሄል ከልዑል እህት ጋር ወደ ቤት እየሄዱ አገኘቻቸው። ሳራም ልክ ስታያት ሰውነቷን ነዘራት። ንዴቷን በቀል አይምሮዋን ሞላው። በእርምጃ ተከትላት የውሃ ቦይ ጋር ስትደርስ ያደናቅፋት መሰል ገፍተረቻት። ራሄል ተዘረረች። ሄዳ የገፋች ነፍሰ ጡር ስለነበረች ወዲያው በደም ተነከረች። ጩኸት አካባቢውን አወከው። በአቅራቢያ ያሉ ፖሊሶች ሳራን ያዟት። ውድና የተከበራችሁ የዚህ ቻናል ተከታታይ ፋሚሊዎች ታሪኩ ይሄን ይመስላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እንድታደርጉኝ እጠይቃለሁ። በቀጣይ ክፍል 4 ይዤላችሁ እመጣለሁ። ወዳችሁና ፈቅዳችሁ ስለምታዳምጡኝ ከልብ አመሰግናለሁ። በቀጣይ ክፍል እስከምንገናኝ ባይ ባይ። ሳራ ምን ያጋጥማት ይሆን? ራሄል ትሞታለች ወይስ ትድናለች? በቀጣይ ክፍል የምናይ ይሆናል። መልካም ይሁንላችሁ። ባይ ባይ።